አባባ ወይ ለብርሃነ ትንሳኤው በሰላም አደረሰው። እንኳን አብራ ደረሰን ከነመላ ቤተሰቦት እንኳን አብራ ደረሰን። እናቴ ምን ነው በጣም ዙሪያውን እያዩት ነው። እንዴት ነው መቅረጫ ቦታችን? ገርሞኝ እንዴ ግርም አለኝ። ምን ገረሙት እንዴ? ይሄ ቴሌቪዥን ድሮ 4 ሰው ቤት ነበረ። 4 ሰው ቤት 4 ሰው ቤት እግዚአብሔር ያሳየው። ማን ማጋ ነበር ብትል ጃንሆይ ጋር ነበር፣ ራስ ምሩ ጋር ነበር፣ ራስ መስፍን ስለሺ ጋር ነበር አስታውሳለሁ። አራተኛ እኔ ቤት ነበር። አሁን ደግሞ ያው ቤቱ ግድግዳው ሁሉ ቴሌቪዥን በቴሌቪዥን ሆኗል። ገረመኝ። ትንሽ ድምጾትን ከፍ አይሰማም። አሁን ይሄ ድምጽ አይሰማም። እኔ የምለው እንግሊዝ ሀገር ጓ አተብሎ የተመታ ኳስ በደንብ ነው የሚሰማው። አዎ እኔ ታዚህ እያወራን የማንሰማማበት ምክንያት ምንድነው? ለኔ ይሰማኛል፣ ለማይኩ ነው የማይሰማው። ሙከራ ነው ለድምጽ ነው ሁሉ። አዎ ሙከራ ሆኖ ቁጭ አለ። እውነቴን ነው የምልህ። እሺ አባባ አሁን ካሜራ እይታ ውስጥ ነን። ካሜራ እኔ የምለው መጀመሪያ ጊዜ ካሜራን ማን እንደተገለገለበት የምታውቀው ነገር አለ? እውነቴን ነው። መረጃ አለ? የትም ይሁን መረጃ አለ? የለኝም። እስኪ እሺ ይንገሩኝ። ይኸውልህ መጀመሪያ ጊዜ ካሜራን ወደ ኢትዮጵያ ያስገባሁ እኔ ነኝ። ካሜራው አልፎ ስታወራው ቀልድ ይመስላል። ጃንሆይ ጋር ቀርቤ ለቀሪው ትውልድ የሚሆን ታሪካችንን የምናስቀምጥበት አንድ ዕቃ ያስፈልገናል። ያ ፈረንጆቹ ደግሞ ካሜራ ነው የሚሉት፣ እሱ መገዛት አለበት አልኩ። እግዚአብሔር ይስጣቸው፣ እሳቸውም ይሰሙኛል። ዛሬ ያስሙኝና ይገዛሉ። ማን ይግዛ ተባለ። የዛ ጊዜ ሙሴ አሁን ተረስ ሰፈር የሚባል አለ። የዛ ጊዜ አርመን ነበረ ሙሴ ተረስ የሚባል እሱ ይግዛ ተባለና ገዝቶ መጣ ካሜራውን። አዎ እሺ። እሱ ካሜራ ታሪከኛ ነው። ለመጀመሪያ ጊዜ ውጊያ ላይ ዋለም ካሜራ እሱ ነው። ለመጀመሪያ ጊዜ ውጊያ ነው የተቀረጸበት። ውጊያ ነው የተቀረጸበት። ለምን? ለትውልድ እንድናስተላልፍ ተብሎ። የትኛው ውጊያ? አምባላጌ ላይ ነው። ይሄን ያህላል ካሜራው። ጠረንገሎ ሰው ነው የሚሸከመው። ስሙ ምንድነው ካሜራው? የዛን ጊዜ አሁን እነዚህ እኛ የምንቀረጽባቸው 5D ነው። 5D የዛኔም 5D ነው። አሁን እኮ መጠኑ ነሰነሰው እንጂ ካሜራው ነው። ምንም ለውጥ የለውም። እውነቴን ነው የምልህ። እሺ እንደውም 7D አልተገዛ ሲሉ እኔ አይሆንም 5D ነው ጥሩ። ያኔም ነበር 7D ነበረ። አሁን እኮ የመጠን ለውጥ እንጂ አይነት እኮ አንድ ነው።